ዛሬ እንግዲህ ጨረቃዎቼ ብቅ ብለዋል። እስኪ መጀመሪያ እንግዲህ ዛሬ ቲክቶክ አዋርዱ ላይ ብሩኬ ተገኝቶ ነበር፣ አይታችኋል። እንግዲህ አንዳንድ ፎቶዎች ከሶስናና ከዳኒ አብሮ ነበረ። እንግዲህ አንድ ቦታ ደግሞ ሶስና ፀጉሩን ይዛው ስስመው ታይቶ እሱ ቪዲዮ እየተዘዋወረ ነው። ለሀሚ ሁሉ ተልኮላተ። አንዳንድ ደግሞ ኦዲየንሶች ዛሬ በጣም ተናደዋል። እሷን ቤት አጉረህ እንደ ሰራተኛ አንተ እንደፈለክ በጣም ባለጌነ ምናምን። አንዳንድ ቦታ ባካችሁ ቶቼ አንሳደብ፣ ተረጋጉ። ሶስና ማለት አሁንም ነገም ዛሬም ሁሌም ተናግሯ እህቴ ናት። እሷም እንደዛው እንደ ወንድሜ ነው ብሏል። ሶስና እና ብሩኬ አሁን አዲስ አይደሉም። ማንኛውም ሰው እኔ እህቶቼ ልንገራችሁ፣ አሁን ጠለቅ ብዬ ስለ ዲኑ ሳላቅ እውነቴን የሰፈሮቼ ልጆች ጋር ስንገናኝ የሰፈሪ እንደ ወንድም እንደ እህት ነው እሳሳማለሁ። ይስሙኛ፣ ስማቸው አይዲ ነበር። አሁን ነው ግን አሁን እዚህ ሀገር ከመጣው በቃ የዲኑንም ምን ሀራምና ሀላሉን ከለዩ በኋላ አሁን ትቻለሁ። መሳሳም ስላችሁ በእጅ መጨባበጥ እንደ አይዲ ደህና ነሽ እንዴት ነሽ መሳሳም አይዲ ነው ለማለት ፈልጌ ነው እንጂ ይሄን ያብሩኬ ደግሞ አይታችሁ ፀጉሩን ይዛ ወይ በጆሮው ስታወራ ቪዲዮ ግልጽ አላሳየም፣ ወይ በጆሮው ጫጫታም ስላለ የሆነ ነገር እያለችው ሊሆን ይችላል እንጂ ሟ ብላ ስስመው አላየንም። በብዛት ሳመችው። እሷን ቤት አጉረህ ሀሚ ያንተ ሰራተኛ ናት ወይ? ሀሚ ያንተ መጫወቻ ናት ወይ? አንዳንድ ኦዲየንሶች ቪዲዮን እየተቀባበላችሁ ቲክቶክ ላይ ተውሏል። ተው፣ እውነት ተውቶቼ፣ ጥሩ አይደለም። ለሀሚ ቢደርሳትም ሀሚ እስካሁን አይተዋል። በቃ ተረርታለች። አንደኛ ዳኒ ያጠገቧ ነው፣ ፍቅረኛዋ የሶስና ማለት ነው። አንድ ሰው ዝም ብሎ ሳመ ማለት ወደዳ ሌላ ነገር አረገ ማለት አይደለም። እውነት እየተሳሰብ እህቶቼ፣ ለመጥፎ ነገር አንቸኩ። እነሱ ነገም ዛሬም አንድ ናቸው። ቢጣሉም ቢጋጩም ዙረው ይገናኛሉ። እኛ ነው የምናፍረው። አንዳንድ ደግሞ ቦታ ዛሬ አንዷ ቲጅ የምትባል ፕሮፋይሏ ቲጅ የምትባል ጽሁፉን እንኳን አልለቀኩትም፣ ግን ስትሪንሺት አድርጌ ቁጭ አድርጌዋለሁ። ሀሚዬ እኔ እህት እኔ ላንቺ ብዬ ነው ይሄን ስልሽ፣ ግን እንዳትቀየሚኝ። ለምን ነው ወጣ ወጣ ማትዩ? ለምን ነው የነሱ ሰራተኛ የምትሆኙ? የወንዶች ለምን ነው ለነሱ እየሰራሽ የምታበዩ? በዚህ እድሜሽ ለምን ነው ቤት የምትታጎሪው? ለምን ነው ራስሽን እየጠበቅሽ ዝንጥ እያልሽ እንደ ሰው የማትወጪ? ለምን ነው ራስሽን የማትጠብቂው? ለነሱ ሰራተኛ ለነሱ ምግብ አብሳይ ለምን ነው የምትሆነው ብላ ጽፋለች። ቲክቶክ ላይ ያየዋል። ቲክቶክ ላይ ጭራሽ ለቃለች፣ ለሀሚ ማለት ነው። እዚህ ጋር ደግሞ እህቴ የምላን ነገር ይኸውልሽ ሙዬ፣ ሀሚ ብሩኬ ሆነ ማንም ወንድ አስገድዷት ለእኛ ሰራተኛ ሁኚ አብሲልም ብለው አይደለም የያዟት፣ ወይም አስረው አይደለም ያስቀምጧት አስገድደው። እዚህ ጋር ለምንናገረው ነገር እንጠንቀቅ፣ ለምላሳችን ምንም በማናውቀው እኛ ማለት በ15 ደቂቃ የምናውቃቸው ልጆች ናቸው። ከዛ ውጭ የፕራይቬታቸውን ማንኛችንም አያውቁንም፣ አናውቃቸውም። ስለዚህ ሁለተኛ ደግሞ እኛ አረብ ሀገር ስንኖር አብረው ለሚኖሩ ጀማ በኢትዮጵያዊነታችን ለወንድሞቻችን እየሰራን ስራ ስለሌላቸው ሰርተን ሳውዲ አረቢያ ነው ያላችሁ አንዳንድ ቤት በጀማ የምኖሩ ሰርተንላቸው ተላጃ ፍሌ አስቀምጠን እንሄዳለን። ይሄ ማለት ሰራተኛንም ማለት አይደለም። ስለዚህ ሀሚም ደግሞ ብሩኬ ለሀሚ ሀሚ ለብሩኬ እኒህ ልጆች የሚዋደዱ ልጆች ናቸው። በጣም ማይለያዩ ልጆች ናቸው። ብዙ ፈተና ያሳለፉ ናቸው። እና እናንተ ደግሞ ኩሽታ ትንሹም ትልቁም ኩሽታ እያነሳችሁ ለሀይም እየላካችሁ ባካችሁ ልጅቷን ጭንቅላቷን እንትን አትበሉ። ሌላ ነገር እንዲታሰብ አታርጉ። ለምን ተዋደዱ ነው? ለምን ተስማሙ ነው? ለምን ሰላም ሆኑ ነው? እባካችሁ ወዳጅ መስላችሁ ጥላት አትሁኑ። እህት መስላችሁ ጥላት አትሁኑ። የሀሚ ተቆርቋሪ ነን እያላችሁ ልጅቷን ግን እየጎዳችኋል ነው። እንደዚህ ነገር ደግሞ ካሰባችሁ በውስጥ አውሯት። ሀሚዬ እስቲ እንደ ሰው ልበሽ፣ ዝንጥ በይ፣ ከብሩኬ ጋር ውጭ በሏት። አንደኛ እህቶቼ በብሩኬም ጥያቄ ቀርቦለታል። ለምን ነው ቲክቶክ አዋርድ ይዛሃት ማትመጣው ብሎታል። ዳኒም የሰጠው መልስ ሊብ ላይ እንግዳ ነበረባና ያለው እንግዲህ ሀሚ ተናግራለች። ግርግር አትወድም እህቶቼ። ሀሚ ወጣ ወጣ ማለት አትወድም። ሀሚ ታውቃላችሁ፣ አንድ ሴት ጓደኛ የላትም፣ አትወድም። ሁለተኛ ደግሞ ብሩኬ ሀሚ ሌላ ሰው እንዳይበት አይፈልግም።
እውነቴን ነው። እኛ ስለማናቅ ነው እንጂ ይወዳታል። አንዳንዶቻችሁ ለጥቅም ነው ምናምን እሱ ያፍርባታል ምናምን ምትሉም አላችሁ። ላ ባይወዳት ብሩኬ እንደዚህ ከማንም ጋር አይደባደብም፣ አይጠነቀቅላትም ነበር። ገብቷችኋል? ምን አገባይ ብሎ የፈለገውን ሴት መርጦ ይዝ ነበር። ግን ስለሚወዳት የራሱ ማድረግ ስለሚፈልግ ለወደፊቱ ስለሚያስባት ነው። ገብቷቿ ከማንም ጋር ወጣ ወጣ እያለች ያሉን አለባበስ እየለበሰች እንድትበላሽ አይፈልግም። ለምን? ሁለቱም አላማ ስላላቸው። ገብቷቿ ግን እዚህ ጋር ቲክቶክ አዋርድ ላይ አብሯት ይዟት ቢሄድ የሚሄድበት ቦታ ቲክቶክ አዋርድ እንኳን ከሀሚ በታ ያላቸው እንትን ዩቱበሮች ይሄዳሉ። ማንም ሰው ይሄዳል፣ ችግር የለውም። ይዟት ብሄድ ደስ ይላል። እሱ ላይ እኔም ቅር ብሎኛል። ግን እየለበሽ ወጣ ወጣ ቤት ከሌላ እንደ ሌላው መለጣጠፍ ምናምን ይሄ ምክር አይደለም እህቴ። ሴት ልጅ ስትሰተር ነው፣ ሴት ልጅ ራሷን ስታስከብር ነው ፈላጊዋ የሚበዛው። ገብቶሻል? ይቺ ዘልዛላ፣ ይቺ ተለጣፊ፣ ይቺ ከማንም ወንድ ጋር ይቺ ዱርዬ መባል ነው እንደምትፈልጊው? ሴት ልጅ እኮ አግብታ እንኳ ያለለት ከቤት አትወጣ ነው የሚለው። ሴት ልጅ ቤቷ ስትስተተር እንጂ ማን ነው ለሴት ልጅ እንደፈለግሽ ውጪ ተንዘላዘይ ራቁስሽን ሂጂ ያለው? ስለዚህ እህቴ እባክሽ ይሄ ምክር ሳይሆን ይሄ ከብሩኬ ተለያይ ብለሽ እንደ መምከር ነው። ይሄ ጥሩ አይደለም። ይሄ እህት ሳይሆን አንቺ ጥላት ነሽ ዲጄ የምትባይ። ስለዚህ እባክሽ ልጆቹን ተዋችሁ፣ በቃ ሰላማቸውን ስጧቸው። ባልሆነው በሆነው ትንኩስ እያረጋችሁ ጭንቅላቷ ልጅቷን አትንኳት። በቃ የእናንተ ልፍለፋ አታዋጧትም። ሀሚዬ ነገ ጧት ብትታመም ከዚህ ሩጣችሁ አትደርሱም። አንድ ብሩኬ ነው ለሀሚ ብሩኬ፣ ብሩኬ ለሀሚ። እዛ አካባቢ ያሉ ናቸው ለሀሚ ምንም ብትሆን የሚደርሱላት እንጂ እኛ አንደርስላትም። እንዴ ኧረ እህቶቼ ተው ተው በቃ። እንዴ ሰላም ሲያገኙ በምን ነገር እናጣላቸው? ምን ነገር ቆስቁሰን እናያይዛቸው? ኧረ ፈጣሪያችሁን ፍሩ። እንዴ እንዴት የሰው ደስታ ያስደስተው? ምን አይነት ዘመን ደረስ እንዴ? ኧረ ተው ተው፣ ምን ችግር አለው? እንደውም ሙያ ለራሷ ነው። ሴት ልጅ ስትሰራ ነው ደስ የሚለው። ምን ችግር አለው ብትሰራላችሁ? ምን ያሳፍራል? ሰራተኛ መባል ነው ሰው ለወንድሙ መስራት። አንድ ቤት ደግሞ ወንድና ሴት አይኖርም የምትሉ አላችሁ። አዎ አይኖርም። ባይኖርም ግን መኝታ ክፍል ለብቻቸው ለቤት ኪራይ አንድ ዶር መያዛቸው ጥሩ ነው። አንደኛ ለሀሚም ሰው ያስፈልጋታል። ሴት ልጅ ናት። ብቻዋን ሁና ካሁን በከፋበት ዘመን በር ተሰብሮ አንዱ ከሚያጠቃት ጥላቷ በበዛበት ጊዜ አዎ ብሩኬ ሚፍታ ደስ የሚለው ልጅ ጸባይ ያለው ከምንም በላይ ሸርና ምቀኝነት የሌለበት ጓደኛቸው የልብ ጓደኛ እንዲለያዩ ቀን ከሌሊት ጧት ማታት በጣም የተሰቃየው ቢኖር ሚፍታ ነው። ከዙሪያው ካሉ ጓደኞች ፍፄና ሚፍታ እነሱን መለያየት የማይፈልጉት ቤኪ ከሶስቱ ውጭ ሌላው ምቀኞች ናቸው በዙሪያቸው ያሉ። ስለዚህ ሚፍታ መግባቱ እኔ ደስ ብሎኛል። በጣም ጥሩ ነው። ፈጣሪም ይፈራል። ስለዚህ እነሱ ስላሉ ብሩኬ ሀሚን ስለሚያውቃት ሀሚ ብሩኬን ስለምታውቀው ተማምነው የሚኖሩ ናቸው እንጂ ሀሚ ዱርዬ ብትሆን ብሩኬ አብሯት አይኖርም። እሳሳታል ይላል ብሩኬ ዱርዬ እንደዚህ ነገር ስሜቱ የማይቆጣጠር ቢሆን ሀሚም እሱ ጋር አትኖርም። ስለሚተዋወቁ ቤተሰብ የፈቀደላቸው ልጆች ናቸው። የሀሚም ቤተሰብ የብሩኬም ሚፍታም ደግሞ ስለሚያውቃቸው ነው። ከኛ የበለጠ ያውቃቸዋል። አብሯቸው እየበላ እየጠጣ እየዋለ ነው። ስለዚህ እባካችሁ ከዚህ አታቃጥሩ። ወዳጅ መስላችሁ ጥላት ነው። በቃ እኛ ለነሱ ባለን አቅም ቪዲዮአቸውን ላይክ፣ ሰብስክራይብ፣ ለሸር የደረሰ ሸር ማድረግ፣ ትንሽ ሲያጠፉ በውስጥ መምከር፣ ሊቭ ላይ ጠርታችሁ መምከር። ስንት ጥላት በየት ባገኘን በየት እናለያያቸው እያሉ እናንተ እንደገና ወደ እህት ነን የምትሉ ሌላ ነገር እየቆረቆራችሁ ከእሷን ቅር ለማሰኘት እሱን ለማስጠቆር የምትቆፍሩት ጉድጓድ እባካችሁ ወደ ራሳችሁ ተመለሱ። ጥሩ አይደለም። ትክክለኛ ወዳጅና ትክክለኛ እህት ይሄ አይደለም። ኧረ እባካችሁ እውነት ፈጣሪያችሁን ፍሩ። በጣም ይደብራል የሚታየው ነገር እንዴ። እንግዲህ ላይክ፣ ሸር፣ ሰብስክራይብ እያረጋችሁ ለሸር የደረሳችሁ ሸር
تبقي شيء. شوفي بارد شوفي ديزا እንግዲህ እህቶቼ ይቅርታ ልጅቷ እኮ በመሀል ገብታብኝ ነው። ላይክ ሸር አድርጉ እንግዲህ